ቱርክ ድሮኖችን ለኢትዮጵያ ማስታጠቅን እቀጥላለሁ ስትል ለአሜሪካ ያልታሰበና አመድ የሚያቦን ምላሽ ሰጠች። ባይራክተር ቲቪ2 ወዳጃችን ቱርክ ለኢትዮጵያ የምትሸጠው የሰው አልባ አውሮፕላን አይነት ነው። ይህን ሽያጭ ተቃውማ ለመጀመሪያ ጊዜ አቤቱታዋን ያቀረበችው ግብጽ ነበረች። አቤቱታ ተቀባዮቹ አሜሪካና የአውሮፓ ህብረት ቱርክ ኢትዮጵያን ድሮን ማስታጠቅሽን አቁሚ ቢሏትም ቆራጡ መሪ ኤርዶጋን አስደናቂ መልስ ሰጥቷል። ባይራክታር ቲቪ2 የተሰኘው ወታደራዊ ሰው አልባ አውሮፕላን እስከ 150 ኪሎ ግራም የሚመዝን ሮኬት፣ ቦምብና ሚሳኤል በመሸከም በ300 ኪሎ ሜትር ውስጥ ድሮኑን በመቆጣጠር ተልዕኮ ለማስፈጸም የሚያስችል ድንቅ መሳሪያ ነው። የዚህን አስደሳች መረጃና ቱርክ ለአሜሪካ የሰጠችውን ምላሽ ዝርዝር በስፋት ይዘንላቸዋል። ኡጋንዳዊው ዕውቅ ፖለቲከኛና ፕሮፌሽናል ፓይለት ኢትዮጵያን ለትግሏ አመሰገኑ። ግሪክ ስለጠረጠርኩሽ ይቅርታ ብላ ዜጎቿ ከኢትዮጵያ እንዳይወጡ አዘዘች። የምንጊዜም ወዳጃችን ኩባ ልክ እንደ ጥንቱ ዛሬም ከኢትዮጵያ ጎን ለመቆም ዝግጁ ነን ብለዋል። ይህን መረጃ በጥልቀት እንቃኘዋለን። ጄፍሪ ፊልትማን በኢትዮጵያ ጉዳይ ከግብፅ፣ ቱርክና ሌሎች ሀገሮች ጋር ሊመክር መንገድ መጀመሩ ይታወሳል። ምን እያደረገ ነው? ምንስ ይገጥመዋል? የደረሰን መረጃ አለ። መልካም ቆይታ። ኡጋንዳዊው ፖለቲከኛ ኢትዮጵያን አመሰገኑ። ጆርጅ ሚካኤል ሙኩላ ኢትዮጵያን ማመስገኑን እየነገረን ደጀኔ አሰፋ ነው። በተለምዶ ማይክ ሙኩላ በመባል የሚታወቁት ሰው ኡጋንዳዊ ዕውቅ ፖለቲከኛና ፕሮፌሽናል ፓይለት ሲሆኑ ከ1996 እስከ 2016 የኡጋንዳ ፓርላማ አባል የነበሩና የዩጋንዳ የገዢው ፓርቲ ብሔራዊ ሬዚስታንስ ንቅናቄ አባል ሲሆኑ ከ2001 እስከ 2006 የዩጋንዳ ጤና ጥበቃ ሚኒስትር ዴኤታ ሆነው አገልግለዋል። በትዊተር ባወጡት ጽሑፋቸው ላይ ኢትዮጵያ በጦር ሜዳ የተገኘውን ድል እያጠናከረችና የግዛት አንድነቷንም በጠቅላይ ሚኒስትር አብይ አህመድ ውጤታማ አመራር በመልካም እያስመለሰች ነው። ለጠቅላይ ሚኒስትር አብይና ለመላው የኢትዮጵያ አርበኞችና ጀግኖች ለዚህ ጥረታችሁ ዝቅ ብለን እናመሰግናለን። ለመላው የኢትዮጵያ ሕዝብ ሰላም እንዲሰፍንም እንጠይቃለን ብለዋል ዶክተር ማይክ ሙኩላ። ፓን አፍሪካኒዝም ይለምልም፣ ኢትዮጵያ የአፍሪካውያን የነጻነት ቀንዲል፣ ዝናሽ ገና በዓለም ዙሪያ ይወጣል ሲል ነው ደጀኔ መረጃውን የሰጠን። በተያያዘ ዜና ግሪክም የደረሰችበት ውሳኔ አለ። ዶክተር አብይ እንዳለው አንዳንድ የውጭ ሀገራት ኢትዮጵያን ይቅርታ ወደ መጠየቅ እየሄዱ ይመስላል። ግሪክ ዜጎቿ ከኢትዮጵያ እንዳይወጡ ብላለች። አዲስ አበባ ተከባለች፣ ግጭቱም ወደ ሌሎች ክልሎች ይስፋፋል በሚል የአሜሪካ ሟርት አሜሪካ ያልተቋረጠ ግፊትና ጫና በማድረጓ በኢትዮጵያ የሚኖሩ የውጭ ሀገር ዜጎች ከኢትዮጵያ እንዲወጡ ብዙ ሰርታለች። በርካታ ሀገሮችም የአሜሪካንን ጫና ፈርተው ዜጎቻቸውን ከኢትዮጵያ እንዲወጡ መልእክት አስተላልፈዋል። ከነዚህ ውስጥ አንዷ ግሪክ ነበረች። አሁን ግሪክ ነገሩ ሲገባት የአሜሪካ ሴራ መሆኑን ሳትገነዘብ አልቀረችም። አዲስ አበባ ፍጹም ሰላምና የተለመደው ሰላማዊ እንቅስቃሴ ላይ እንደሆነች በግሪክ ሪፖርት በኩል ገልጻለች። ምንም እንኳን በሰሜን ኢትዮጵያ ግጭት ቢኖርም በኢትዮጵያ የሚኖሩ ዜጎች ፍጹም የተረጋጋ ሕይወትን እየመሩ መሆኑን አስታውቃለች። በጉዳዩ ላይ የግሪክ ሪፖርት ያነጋገራቸው ግሪካውያንም አረጋግጠዋል። ለምሳሌ ዘሄሌኒክ ሊደርሺፕ ካውንስል ኢትዮጵያ አዲስ አበባ ስለሚኖሩ ግሪካውያን የደህንነት ጉዳይ ምንም የሚያሳስብ ነገር የለም፣ ደግሞም የኢትዮጵያ ሁኔታ በአጭር ጊዜ ይስተካከላል ብለውታል። ታዋቂው የታሪክ ምሁር ጸሐፊና የግሪክ ዲያስፖራዎች ጉዳይ አጥኚ ግሪካዊው አንቶኒስ ቻልደሮስ በበኩሉ በአዲስ አበባ የሚኖሩ ግሪካውያንን እንደማናገሬ የማስጠንቀቂያ አላርም ለመስጠት ምንም ምክንያት የለም፣ ዜር ሲምስ ኖ ሪዝን ፎር አላርም ብሏል። በአጠቃላይ ግሪክ ሪፖርተር ዛሬ ባወጣው መግለጫ በኢትዮጵያ የሚኖሩ የግሪክ ዜጎች ሕይወታቸውን እንደተለመደው እንዲቀጥሉና ወደ ኢትዮጵያ መሄድም ምንም ችግር እንደሌለው አስታውቋል። በጣም ይገርማል። የአሜሪካ ሴራና ሟርት እየፈረሰ ኢትዮጵያ ይህንን ክፉ ቀን እየተሻገረችው ነው። ክብር ለፈጣሪ፣ ክብር በየመስኩ ለሚዋደቁ ጀግኖቻችን፣ ክብር ለወዳጆቻችን። ሁሉም እየተለወጠ ነው። ዶክተር አብይ እንዳለው የከዱንም ይመለሳሉ። ኢትዮጵያ ፈተናዎችን እያሸነፈች ለዘላለም በክብር ትኖራለች። ከዚህ ጋር በተያያዘ ሌላ ዜና የጥንት የጠዋቷ ኩባ መግባቷ ተሰምቷል። ይህንንም የነገረን ደጀኔ አሰፋ ነው። አሁን እንላለን ነገር ሁሉ ለበጎ ነው። ይህ ወቅት ወዳጅና ጠላታችንን እንድንለይ አድርጎናል።
ጠላት ሲወጣ ወዳጅ ይገባል። ስለወጡት ሳይሆን ስለገቡት ይህችን ላካፍላችሁ። በኢትዮጵያ ጉዳይ ሸርተት ማለትን የማታውቀው ኩባ በኢትዮጵያ አዲስ አምባሳደር ሾማለች። አምባሳደር ጆርግ ኤፍኤል ኒኮላስ የሹመት ደብዳቤያቸውን ቅጂ ለውጭ ጉዳይ ሚኒስትር አቅርበዋል። ታዲያ የኩባው አምባሳደር ጆርግ ምን አሉ መሰላችሁ? በአሁኑ ወቅት አንዳንድ ሀገራት በኢትዮጵያ ላይ የተቀናጀ ጫናና የሐሰተኛ የሚዲያ ዘመቻ እያካሄዱባት እንደሆነ እናውቃለን። የኩባ መንግስት ይህን ድርጊት በጽኑ ያወግዛል። ኩባ እንደ ቀድሞ ሁሉ ከኢትዮጵያ ጎን ናት። አስፈላጊውን የዲፕሎማሲያዊ ድጋፍ ሁሉ ለኢትዮጵያ እንሰጣለን ብለዋል። ኩባ እንደ ያኔው ሁሉ ዛሬም በዳዮችን ትታገላለች፣ ከተበዳዮች ጎን ትቆማለች። በእነዚያ ክፉ ጊዜያት ነፍስና አካላቸውን የገበሩልን በደም የተሳሰርን ህዝቦች ነን። ለዚህ ነው ወዳጅነታችን መሰረተ ጽኑ የሆነበት ምክንያት። የኢትዮጵያና ኩባ ወዳጅነት የመንግስትና የመሪዎች ለውጥ የማያቋርጠው ጽኑ የህዝቦች ውል ነው። ዛሬም የኩባ ህዝብና መንግስትን እናመሰግናለን ሲል አብስሯል። በነገራችን ላይ ደጀኔ አሰፋ በጀግንነት ከነ ልጁ ለተሰዋው እሸቴ ቤተሰቦች የ100,000 ብር ድጋፍ ማድረጉን ሰምተናል። እኛም በወጣ ይተካ ብለናል። የፊልትማንን የዙረት ታሪክ ባጭሩ ነግረናችሁ በጉጉት ወደምትጠብቁት ቱርክ ለአሜሪካ ወደ ሰጠችው ምላሽ እንሄዳለን። ፌልትማን እንደ ሱዳኗ የውጭ ጉዳይ ሚኒስተር መሬም ሳዲቅና እንደ ግብፁ ሳሚ ሹክሪ የሚያዞር በሽታ ይዞታል የሚለን የሳይበር ዲፕሎማቱ ተወዳጁ ሱሌይማን አብደላ ነው። መሬም ኢትዮጵያ አስገዳጅ ስምምነት ላይ መድረስ አለባት ብላ የመጀመሪያውንም የሁለተኛውንም የውሃ ሙሌት ለማስቀረት ያልዞረችው ዓለም የለም ነበር። ከግብፁ ውጭ ጉዳይ ሳሚ ሹክሪ ጋር በዙረት ፖለቲካ ተጠምደው የዓለም መሳቂያ ከመሆን የዘለለ አንድም ያገኙት ውጤት የለም። ይልቅ እኛ ውሃውን ሞልተን ጨርሰን ከዙረት ገላግለናቸዋል። ኢትዮጵያም ዘላለምሽን ዘዋሪ አይጣሽ ተብላ የተጸለየላት ይመስል ከአረብ ዘዋሪ ወደ ፈረንጅ ዘዋሪ አሸጋግሯል። ሰውየው የምስራቅ አፍሪካ ሀገሮችን ከአንዴም 3 ጊዜ ዞሯቸዋል። የመካከለኛው ምስራቅ ሀገሮችንም እንደዚሁ ዞሯቸዋል። ኬንያማ በየ3 ቀኑ እየመጣ መቀበሉ ሲያስቸግራት አረ ይህንን ሰውዬ ምን ልገላግለው ብላ ያመጣውን አጀንዳ ሁሉ አፈር አስበልታ እንዳይመለስ አድርጋ ሸኝተዋለች። እሱ እኮ አያፍርም። አሁንም ተመልሶ ኬንያም ይሄድ ይሆናል። የቀረችው የኢትዮጵያ ዘላለማዊ ጠላት ግብፅ ናት። ምቀኛ ይላታል ሱዳናዊው ጋዜጠኛ ኢብራሂም አሊ። ምቀኛዋ ግብፅ ስለኛ ምን እንደምታስብ እንኳን ፌልትማን የ3 ዓመት ሕፃን ልጅ ያውቃል። ሰውየው በኬንያ፣ በሱዳን፣ በአፍሪካ ህብረት፣ በተመድ በቃ በሁሉም መንገድ ህወሓትን ለማዳን ያልፈነቀለው ድንጋይ የለም። በሁሉም የመጨረሻ ያለውን የተስፋ መቁረጫ ወይም የብስጭት ጉዞውን ጀምሯል። ቱርክን በኢትዮጵያ ጉዳይ 4 ጊዜ አናግሯታል። ስልክ በመደወል በመሄድ ደብዳቤ በመጻፍ አሁን ደግሞ ሄዶ ሊያናግራት ነው። ኤምሬትን ብዙ ጊዜ ለምኗታል። ሁሉም መስመር ዝግ ነው። የቀረችው የዓለሚው ጋዜጠኛ ኢብራሂም አሊ ምቀኛ የሚላት ግብፅ ናት። እሷን ምን እንደሚላትና እሷም ምን እንደምትለው የታወቀ ነው። ግብፅ እንኳን አሜሪካ ጋር አይደለም ፈርዖን አስሮት የሄደው ሰይጣንም ጋር ተባብራ ኢትዮጵያን ለመበተን ያልሞከረችው የሴራ አይነት የለም፣ ሳይሳካ ቀረ እንጂ። እኔን የገረመኝ ግን ጄፍሪ ፌልትማን በኢትዮጵያውያን ምን ያህል ተበሳጭቶ ነው ብስጭቱን ለመወጣት ከግብፅ ጋር ስለ ኢትዮጵያ ጉዳይ እመክራለሁ ያለው። እንዲህ እንዳቃጠልነው አላቅም ነበር። ለማንኛውም ከኢትዮጵያ መንግስት ስለ ፌልትማን የግብፅ ጉዞ ጠንከር ያለ መልስ እንፈልጋለን ሲል ሱሌይማን ሐሳቡን ይቋጫል። እኛም የጉዞው ውጤት ምን እንደፈየደ ተከታትለን የምናሳውቃችሁ ይሆናል። ቱርክ አሜሪካንን አበሳጨቻት። ቱርክ በኢትዮጵያ ጉዳይ ለአሜሪካ የሰጠችው መልስ እኛ የማንንም መመሪያ የምንቀበል ሀገር አይደለንም የሚል ሆኗል። የአሜሪካ መልእክተኛ ጄፍሪ ፌልትማን ቱርክና ዱባይ ኢትዮጵያን በወታደራዊ መስክ መርዳት ያቁሙ የሚል ጥያቄ ማቅረቡ ይታወሳል። ታዲያ ይህን ጥያቄ ቱርክ ውድቅ አድርጋለች። ቱርክ የማንንም መመሪያ የምትቀበል ሀገር አይደለችም በማለት አሜሪካንን እንከባበር ብላም አስጠንቅቃለች። ከዚህ ቀደም የአሜሪካን ጨምሮ ሀያል የሚባሉ ሀገራትን አምባሳደሮች በውስጥ ጉዳይ ሊገቡ ሞክረዋል በሚል
በቀናት ልዩነት እየገረፈች ማባረሯ የቅርብ ጊዜ ትውስታ ነው። እነሱም ይቅርታ ጠይቀው መመለሳቸው የሚታወስ ነው። ቱርክ በውስጥ ጉዳዩዋ ጣልቃ የሚገባባትን ማንኛውም ኃይል መታገስ አትችልም። ኢትዮጵያን የምታስታጥቀውን ባይራክታር 2 ድሮን እንድታቆም በግብፅ በኩል ለአውሮፓ ህብረትና አሜሪካ የተከሰሰችው ገና ያኔ በጦርነቱ ጅማሬ ነበር። ቱርክ ግን ኢትዮጵያን መደገፏን ዛሬም አላቆመችም። ምክንያቱም መሪዋ ጣይብ ኤርዶጋን ነው። ለማንም ጩኸት የማይደነብር ኃያል መሪ። ከተራ የጎዳና ላይ ሎሚ ሻጭነት እስከ ጠቅላይ ሚኒስተርነት የስልጣን ኮርቻ መቆናጠጥ ስለቻሉትና ቱርክን በተአምራዊ የእድገት ጎዳና ላይ እንድትጋልብ በማስቻል ዓለምን አጃይብ ስላሰኙት የዘመናችን ታላቅ መሪ ረጂብ ጣይብ ኤርዶጋን ጥቂትም በላችሁ። ረጂብ ጣይብ ኤርዶጋን የተወለዱት እንደ አውሮፓውያን አቆጣጠር ፌብራሪ 26 1954 ነው። በ1981 ከማርማራ ዩኒቨርሲቲ በማናጅመንት የትምህርት መስክ በዲግሪ ተመርቀዋል። የፖለቲካውን ዓለም ከመቀላቀላቸው በፊት ኤርዶጋን ከ1969 እስከ 1982 ዓመተ ምህረት ባሉት ጊዜያት በፕሮፌሽናል እግር ኳስ ተጫዋችነት ሕይወት አሳልፈዋል። እንደሚባለው የማህበራዊና በቡድን የመስራት ክህሎቶችን እንዲያዳብሩ የእግር ኳስ ሕይወታቸው ውስጥ ሆነው ሲያደርጉ የነበሩት ንቁ ተሳትፎ ወደ ፖለቲካ ዓለሙ እንዲገቡ መልካም አጋጣሚ እንደፈጠረላቸው ይነገራል። ኤርዶጋን የፖለቲካውን ዓለም ብለው የጀመሩት በወቅቱ በነበረው የቱርክ የፖለቲካ መድረኮች ላይ የጎላ ተሳትፎ የነበረውን የቱርክ ብሔራዊ ተማሪዎች ማህበርን በመቀላቀል ነበር። ይሁንና በአገሪቱ በሰፈነው የሚሊተሪ ጣልቃ ገብነት ምክንያት ማንኛውም የፖለቲካ ፓርቲ እንዲታገድ ሲደረግ ኤርዶጋን በአንድ የግል ስራ ድርጅት ውስጥ በአማካሪነት አገልግለዋል። በ1983 ዌልፌር ፓርቲ ሲመሰረት ኤርዶጋን ወደ ፖለቲካው በመመለስ ኮሚቴ አባል ደረጃ እስኪሾሙ አገልግለዋል። በዚህ የፖለቲካ የህይወት ጊዜያቶች ጠንካራ የፖለቲካ ስብዕና ማዳበር የቻሉት ኤርዶጋን ማርች 27 1994 በተካሄደው የማዘጋጃ ቤት ምርጫ የኢስታንቡል ከተማ ከንቲባ በመሆን ለማሸነፍ በቁ። በወቅቱ ኢስታንቡል ፈርጀ ብዙ ችግሮች ውስጥ የነበረች ከተማ በመሆኗ ኤርዶጋንም በእነዚሁ ችግሮች ላይ ስር ነቀል መፍትሄ ለመስጠት የሚያስችል ስራዎች ላይ ትኩረት በመስጠት አጥጋሚ የሚባል ስራ ለመስራት ችለዋል። ይሁንና በሲርት ግዛት በተካሄደ ህዝባዊ ስብሰባ ላይ ተገኝተው ባሰሙት ንግግር ምክንያት ተከሰው ዲሴምበር 12 1997 ወህኒ ሲወርዱ ከኢስታንቡል ከንቲባነት ስልጣናቸውም ሊወርዱ ችለዋል። 4 ወራትን በእስር አሳልፈው ከተፈቱ በኋላ ኤርዶጋን ለህዝቡ ጥያቄ ምላሽ ለመስጠት ጀስቲስ ኤንድ ዴቨሎፕመንት ፓርቲ የተባለውን ፓርቲ ከመሰል አጋሮቻቸው ጋር በመሆን ለመመስረት ችለዋል። ቀጥሎም ኤርዶጋን የፓርቲው ሊቀመንበር በመሆን ተመርጠው ፓርቲው የህዝብ ድጋፍ እንዲያገኝ በማድረግ ኤኬ ፓርቲ በቱርክ ውስጥ ከፍተኛ የህዝብ ድጋፍ ያለው ፓርቲ ለመሆን በቅቷል። በዚህም መሰረት በ2002 በተካሄደው ጠቅላላ ምርጫ 2/3 የፓርላማ መቀመጫዎችን በማሸነፍ ሲንግል ፓርቲ መንግስት ለመመስረት የቻለ ብቸኛው ፓርቲ ለመሆን በቅቷል። ምንም እንኳን ፓርቲያቸው የብዙሃንን ድምፅ አግኝቶ ለስልጣን ቢበቃም በፍርድ ቤት ተጥሎባቸው በነበረው እገዳ ምክንያት ኤርዶጋን ፓርላማ ሳይገቡ ቀርተዋል። ይሁንና በሲርት አውራጃ በተደገመው ምርጫ ላይ ዳግም በመሳተፍና በማሸነፍ የፍርድ ቤት እገዳውም ተነስቶላቸው ፓርቲያቸውን ወክለው ፓርላማ ለመግባት በቅተዋል። በመቀጠልም ኤርዶጋን ማርች 15 2003 የጠቅላይ ሚኒስተርነት ስልጣን በመያዝ እሳቸው በሚያራምዱት የፖለቲካ አስተሳሰባቸው የሚነቅፏቸውን ተቀናቃኞቻቸውን አፍ በማዘጋት በቱርክ ኢኮኖሚያዊ ግስጋሴ ውስጥ ቁልፍ ሚናቸውን መወጣታቸውን ቀጠሉ። በአጭር ጊዜም ቱርክን ከወደቀችበት የፖለቲካና ምጣኔ ሀብታዊ ዝቅጠት አንስቶ ወደ ቀድሞዋ የኦቶማን ቱርኮች ዘመን ልዕለ ኃያል ዝናዋ እንድትመለስ በማድረግ የፖለቲካ ፍልስፍና ዘይቤንና ህገ መንግስታዊ የፖለቲካ መርህን በማጣመር ቱርክን በተአምራዊ የእድገት ጎዳና ላይ ሽቅብ እንድትጋለብ በማስቻል ዓለምን አጃይብ አሰኝተዋል። በዲሞክራሲያዊና መልካም አስተዳደር ሙስናን በመዋጋት ግልጽ አሰራር በማስፈን
የግሽበት መጠንን ዝቅ በማድረግ በቱርክ አዲስ የኢኮኖሚያዊ ሽግግር አብዮት አበሰሩ። ከዚህም ሌላ አዲስ ትላልቅ ግድቦችን በመገንባት የመኖሪያ ቤት ግንባታ ፕሮጀክቶችን በመዘርጋት እንዲሁም በርካታ ሆስፒታሎች፣ ትምህርት ቤቶችና ከፍተኛ የምርምር ተቋማትን በመገንባትና ሌሎች ወሳኝ የመሰረተ ልማት አውታሮችን በመገንባት የቱርክን ሕዝብ ሕይወት በአስተማማኝ መልኩ እንዲቀየር አስችለዋል። ኤርዶጋን ነድፈው ስራ ላይ ያዋሉትና ቱርክን በእድገት ጎዳና ላይ እንድትራመድ ያስቻሉበት ፕላናቸው በምዕራባውያኑ መሪዎች ዘንድ አድናቆትን አላስገኘላቸውም። ለዚህም ዘ ሳይለንት ሪቮሉሽነሪ ወይም ድምፅ አልባው አብዮተኛ የሚል ስያሜ ሊሰጣቸው በቅቷል። ብዙዎች ዛሬ ላይ የኛውን ጠቅላይ ሚኒስተር ከኚህ የቱርክ መሪ ጋር ያመሳስሏቸዋል። እኛም መጨረሻቸው እንደ ኤርዶጋን አምሮ ኢትዮጵያም ወደ ቀደመ ክብሯ ትመለስ ዘንድ እየተመኘን እንሰናበታችሁ። ፈጣሪ ኢትዮጵያንና እናንተ ቸር ሕዝቦቿን ይጠብቅ። አገልግልን ሰብስክራይብ አድርጋችሁ ታሪክ፣ መረጃና ጨዋታ በየዕለቱ ተቋደሱ። ሰላም።